ይህ የምታዩት ቀበቶ ከባድ የሚባሉ የቤት ዕቃዎችን ለማጓጓዝ የተሰራ ሲሆን በጣም ቀላል ነገር ግን ጠቃሚ የሆነ ፈጠራ እንደሆነ እየተነገረ ይገኛል። ዕቃ ለማንሳትም ሆነ ተሸክማችሁ ከቦታ ቦታ ለማንቀሳቀስ ይህ ቀበቶ ነገሮችን ቀላል ያደርግላችኋል። ይህንን ቀበቶ ለመጠቀም 2 ሰዎች የሚያስፈልጉ ሲሆን ያለ ብዙ ልፋት ስራዎችን ማከናወን ያስችላል። የዚህ ቀበቶ አጠቃቀም በጣም ቀላል ነው። በመጀመሪያ የቀበቶውን ልብስ በትከሻ ላይ በማድረግ ረጃጅም የሆኑትን 2 መስመር ቀበቶዎች ለማጓጓዝ በምትፈልጉት ዕቃ ታችኛው ክፍል በማድረግና ቀበቶውን በልዩ ቁልፎች በመቆለፍ ዕቃውን በቀላሉ በማንሳት ማንቀሳቀስ ትችላላችሁ። በጣም ከባድ የተባለ ዕቃ ቢያጋጥማችሁ ራሱ የታችኛውን የዕቃ ክፍል በማሽን ወይንም በሌላ ማቴሪያል አንስታችሁ በቀበቶ ካሰራችሁት በኋላ የሚጓጓዘው ዕቃ ክብደት በሁለቱ ሰዎች ላይ እኩል ስለሚሰራጭ ዕቃዎችን ያለ ብዙ ልፋት ማንቀሳቀስ ይቻላል። በዚህ መንገድ በመጠቀም በተለይ የቤት ዕቃዎችን በቀላሉ ማንቀሳቀስ የሚቻል ሲሆን ብዙ የፈርኒቸር መሸጫ ሰራተኞች ይህንን የቀበቶ ፈጠራ እየተጠቀሙበት እንደሆነ ለማወቅ ተችሏል።